አብይ አህመድ ስለ አሰብ የሚያወራው ለኢትዮጵያ ክብር፣ ለኢትዮጵያ ፕራይድ፣ ኢትዮጵያ ባህር በር እንዲኖራት አስቦ እንዳይመስላችሁ አይደለም። ዩናይትድ አረብ ኤሚሬት አሰብ ላይ ኢንቨስት አድርጋ ነበር። ሻዕቢያ አባሯታል። ያንን ቂም በአብይ አህመድ በኩል ልታወራርድ ነው። ምንድነው የዘንዶ ጉሮሮ በሞይን ክንድ ይለካል ነው የሚባለው። በእርግጥ የአብይ ክንድ አይደለም የሚለካው፣ የደሃ ልጅ ክንድ ነው እዛ የሚለካው። የደሃ ልጅ ነው የሚረክፈው። አብይ አህመድ ጉዳዩ አይደለም። ለአሰብ ተብሎ 100,000 ወጣት ቢረክ ጉዳዩ አይደለም። እሱና በዙሪያው ላሉ ሰዎች ዱባይ ለሚሰራላቸው ቪላ ወይም አሜሪካ ለሚያቋቁሙት ሪል ስቴት ነው የሚጨነቁት። የደሃ ልጅ እዛ ይወድቃል። የዲፒ ወርልድ የተባለው ካምፓኒም ሆነ ሌላው ዩናይትድ አረብ ኤሚሬት ቡርዣዎች የፈለጉትን ነገር ቀይ ባህር ላይ ያደርጋሉ። ያ ነው እየሆነ ያለው። የአማራ ሰራዊት አሁን እየተገነባ ያለው ፖስት አብይ አህመድ ለሚኖረው የፖለቲካ ግትግት፣ የፖለቲካ የስልጣን እና የኃይል አሰላለፍ ጭምር በሚመቸው ደረጃ ነው እየገነባ ያለው። በሚመቸው አብይ አህመድ ከወደቀ በኋላ ለሚያጋጥም የፓወር እንትን ቆፍጠን ብሎ እንዲመጣ ጭምር ነው እየመጣል ያለው። አብይማ ምን እንደወደቀ ቁጠሩት። ምን ጥርጥር አለው? ከዛ ቢዮንድ የአብይ ሬጂም ነው እያሰበ ያለው። እኔ ልንገር እነሱ ካልነገሩ